የናፍጣ ነዳጅ አቅርቦት ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት የስርጭት መጠን እንዲመለስ ተወሰነ። ጦርነቱን ተከትሎ በቀን ይቀርብ የነበረው የናፍጣ በግማሽ ቀንሶ ወደ 4.5 ሚሊዮን ሊትር ዝቅ ብሎም ነበረ። አሁን ላይ መንግስት በወሰደው ከፍተኛ የድጎማ ቁርጠኝነትም ከጦርነቱ በፊት የነበረው 9 ሚሊዮን ሊትር በቀን እንዲቀርብ ተወስኗል። ይስማው አደራው የመካከለኛው ምስራቅ ጦርነት ከፈጠራቸው የበዙ ቀውሶች መካከል የዓለምን የነዳጅ አቅርቦት ስርዓት መፈተኑ ቀድሞ የሚጠቀስ ነው። ይህ የዓለምን ምጣኔ ሀብት እንቅስቃሴ የፈተነው የግጭት ዳፋ የነዳጅ አቅርቦቷ ከውጭ የሆነውን ኢትዮጵያም ፈትኗት የሰነባበተ ጉዳይ ሆኗል። ግን ደግሞ እንደ ሀገር ችግሩን በጥበብ ለመሻገር መንግስት በወሰዳቸው እርምጃዎች የከፋ ችግር እንዳይከሰት ሲሰራ ቆይቷል። ኢትዮጵያም የዚህ ዋነኛ ገፈት ቀማሽና ተጠቂ ሀገር ነች ማለት ነው። ሆኖም ግን መንግስታችን ባደረገው ያለሰለሰ ጥረት በአጠቃላይ አቅርቦት ሳይቋረጥ አየር መንገዳችንም ስራውን በአስተማማኝ መልኩ እንዲቀጥል በማድረግ በተለይ የቤንዚን አቅርቦት፣ የአውሮፕላን ነዳጅ አቅርቦት ከጦርነቱ በፊት በምንም መልኩ ሳይቀነስ በአስተማማኝ መልኩ እንዲቀርብ እየቀጠለ ያለበት ሁኔታ ማድረግ መቻላችን ከብዙ ሀገሮች በሚታይበት ጊዜ ኢኮኖሚያችን እና አጠቃላይ የመንግስት የአመራር ሁኔታ ይህንን ክራይሲስ በመቋቋም ረገድ ከፍተኛና ውጤታማ ስራ ሲሰራ ቆይቷል። እንደዛም ሆኖ ኢትዮጵያ ከመካከለኛው ምስራቅ ታስገባ የነበረው የናፍጣ አቅርቦት ሰንሰለት መስተጓጎልና የዋጋ መናር ጋር ተያይዞ የአቅርቦት መጠኑ በግማሽ እንዲቀንስ ሆኗል። 9 ሚሊዮን ሊትር በቀን የቀርብ ነበር። በነበረው አጣዳፊና አስደንጋጭ ሁኔታ የዲፖዎቻችንንም በአስተማማኝ መልኩ መምላት ስለነበረብን የዓለም ዋጋ በከፍተኛ ደረጃ የናረ ስለሆነ ቁጠባም በኢኮኖሚ ደረጃ ማረጋገጥ ስለነበረብን በተወሰነ ደረጃ የናፍጣ አቅርቦት በግማሽ ተቀንሶ ነበር። ያ ማለት ነው 9 ሚሊዮን ሊትር በቀን ይቀርብ የነበረው ወደ 4.5 ሚሊዮን ሊትር እንዲቀርብ ተደርጓል። ጦርነቱን ተከትሎ በናፍጣ ላይ የተስተዋለው የዋጋ ጭማሬ ወደ ህዝቡ አልወረደም ያሉት ሚኒስትሩ አህመድ ሺዴ ይህም መንግስት ለነዳጅ የሚያደርገውን ድጎማ በእጅጉ እንዲያሻቅብ አድርጎታል ነው ያሉት። ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። ይሄ ማለት እጥረቱም እንዳለ ሆኖ መንግስት በከፍተኛ ደረጃ ድጎማ እያደረገ መሆኑ የሚያሳይ ነው። በየወሩ 20 ቢሊዮን አዳዲስ ድጎማዎች ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናረግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው። በዚህ ሁሉ ጫና ውስጥ ሆኖም መንግስት የኢኮኖሚ እንቅስቃሴውና የፕሮጀክት አፈጻጸም የወጭና ገቢ ምርት እንቅስቃሴም እንዲሳለጥ ውሳኔ አሳልፏል። በዚህ መሰረትም የናፍጣ አቅርቦት ከዛሬ ጀምሮ ከጦርነቱ በፊት ወደ ነበረበት እንዲመለስ ተደርጓል። በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። ውሳኔውንም ተግባራዊ በማድረግ ረገድ ለአዲስ አበባ ከተማ ከዛሬ ጀምሮ ከጅቡቲ ከጦርነቱ በፊት ወደ ነበረበት የአቅርቦት መጠን ጭነት ከዛሬው ቀን ጀምሮ መጫን ይጀመራል ማለት ነው። እንዲሁም በክልሎች ደግሞ ለክልሎችም ከነገ ጀምሮ ከጅቡቲ ጭነት የሚጀመር ይሆናል። ስለዚህ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት ሙሉ ለሙሉ እንዲመለስ ተወስኗል። ይሄም 9 ሚሊዮን ሊትር አቅርቦቱ ይኖራል ማለት ነው። ሁኔታዎች እየታዩ በቀጣይ አቅርቦት ላይ ማሻሻያዎች ሊደረጉ ካስፈለገ በዛ ልክ ይሰራል ያሉት ሚኒስትሩ በመግለጫቸው ይህ በከፍተኛ ድጎማ የሚሰራጭ ናፍጣ በተገቢው መንገድ ተደራሽ እንዲሆንም መስራት እንደሚገባ አሳስበዋል። ይህንን ውሳኔ ተግባራዊ በማድረግ ረገድ እንደ ከዚህ በፊት ሁሉ የመከታተያ ግብረ ኃይል ሲቹዌሽን ሩም ያቋቋመውን ሲቹዌሽን ሩም አሁንም አጠናክሮ የሚቀጥል ይሆናል። በተለይ ህብረተሰቡ መንግስት በከፍተኛ ድጎማ በልዩ ግዢ ዘዴ በከፍተኛ ዋጋ ዓለም አቀፍ ጫናዎችንም በመቋቋም እያቀረበ ያለው ነዳጅ እጅግ በጣም ወሳኝ ጉዳይ መሆኑን በመገንዘብ ይሄ ምርት ላይ የሚከሰቱ ማጭበርበሮች እና አሻጥሮች ከመንግስት የህግ አስከባሪ አካላት ጎን ለጎን በመሆን ለመቆጣጠር እንዲቻል ህብረተሰቡ የተሟላ ድጋፉን ከመንግስት የተቋማት እና የጸጥታ ግብረ ኃይል ጋር መስራቱን አጠናክሮ እንዲቀጥል አደራ ለማለት እንወዳለን።